የሰው ልጅ ሰላማዊ ሰልፍ ሲያደርግ አይተው ታውቃለህ? ብዛታችን፣ አንድነታችን፣ ምናምን ህብረታችን፣ ማህበረሰብ፣ ኮሚኒቲ። እሺ ጉንዳኖችን ቢባት ሰራች ወናት ቆይተን ማለት ነው አራዊት አልቁብናል። ማርያምን ይሄ ለቀልድ ለምናምን አይደለ ያልቁብሻል። አንቺ እንስሳ ሁሉ እንዴ የጉንዳን ሰላማዊ ሰልፍ አይተህ ታውቃለህ? ሰላማዊ ሰልፍ ይመስላል ግን አይደለም። እንትን እያሉ ነው። አሁን ምን እየመሰለኝ እንደሆነ ታውቂያለሽ? አንዳንድ ሰው ለሌት አሁን ለምሳሌ ስሊፕ ዎክ ያደርጋል። አንቺ በእንቅልፍ ልብሽ ካሜራ አብረታሽ እንድትል ምዘረጊ ነው የሚመስለኝ። የምር የምትለፈልፍ በህልምሽ አልነቃሽም። የምር አሁን ተኝተን ነበር። አልነቃሽም። ግዴለሽም። የኔ ቆንጆ የኔ ህይወት ውጣ። በስመ አብ ወወልድ ይሄን ክፉ መንፈስ ወጋውት ማሩ እንዴ እኔ ቆንጆ ስማይ ጉንዳኖች ላይ ካቸው ታውቃለህ? ሲሰበሰቡ ደግሞ ላይ ናቸው። ማሪ ደህና አይደለሽም። ግድ የለሽም የኔ ቆንጆ የኔ ህይወት። እኔ ግን ኢትዮጵያ ብንሄድ የምርጫ ጸበል ትወስደኛለህ? ሰውና ምን አንድ ብቻ ከዛ ውጭ የትም አንሄድም። ማርያምን በል እንዴ ታዩን ሙሉ ኢትዮጵያ ህዝብ እኮ ብሎ አሁንማ 80 ምናምን ሺህ ደርሰሻል። 80 ምናምን ሺህ ቢጠየቁ ውሰዳት ባይዘው ምንኛ ምን አክሰስ ማድረግ ነው። ቲክቶክ ምናምን ለእንትን ምናምን ለመዝናኛ ምናምን ሰዋለ ለሚስቴ ጸበል ብል ማንንም ኢትዮጵያ ውስጥ እንደኛ ይሰራል። እንዴት ምን ያህል እንደሚሰበሰብ ማለት ነው። ተጨንቋል እኮ ሙሉ ኢትዮጵያ እኮ ተጨንቃለች። አልገባሽም? የኔ ቆንጆ ስታፋኒ ራሱ ሞክሴ ሊፈነዳ ነው። ሙሉ ኢትዮጵያ በጸሎት ላይ ናት። በሃይማኖት ተለያይተን ማለት እየቀሩልሽ ነው፣ እየጸልዩልሽ ነው። ሌሎቹም ሁሉም እየተባበሩ ማለት ነው በየሃይማኖታቸው በየእምነታቸው ኤደንና ድልልን እያሉ ነው። የለሽም እኮ ማለት የለሽም። አንቺ ቆመሽ እኮ መሄድሽ እኮ ማለት ነው በፈጣሪ በቸርነቱ እኮ ነው። የለሽም አልኩ። አዳርን ግን አመቻች ማለት አምኜበት የገባሁት እኮ ነው። እኮ ፈጣሪ ሆይ ጥንካሬውን ስጠኝ። እኔ እኮ ሪያሊቲ ጥያቄ ነው። እግዚአብሔር ሰው እንትን የሚለው የሚወዛገበው